ዩናይትድ ተጫዋቾችን ለመግዛት እንደሚሯሯጠው ሁላ በርከት ያሉ ተጫዋቾችን የመሸጥ ግዴታ ይኖርበታል። ራሽፎርድ፣ አንቶኒ፣ ጋርናቾ፣ ራስመስ፣ ሳንቾንም ጨምሮ እንግዲህ በርከት ያሉ ተጫዋቾች ከዚህኛው ቡድን ይሰናበታሉ ተብሎ ይጠበቃል። ስለነዚህ ተጫዋቾችና ምናልባትም ዩናይትድን በዚህኛው ክረምት ይለቃሉ ስለሚባሉ ተጫዋቾች በዚህኛው ቪዲዮ እናወራለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮ እንሂድ። የአሞሪም ማጫወት እንግዲህ ለበርካታ ዩናይትድ ተጫዋቾች እንደማይሆን በጣም ገልጽ ነበረ። ሲመጣም ጀምሮ በጣም ብዙ ቻሌንጂንግ ነበረው ለሱም ለተጫዋቾቹም በጣም ግራ የተጋባ አይነት ስሜት ነበር የፈጠረባቸው። ከዛም በኋላ እንግዲህ ከሱ ጋር የሚለምዱትን ተጫዋች እየመረጠ ተጫዋቾቹ ባይሆኑለትም የሆነ ነገር ለማስኬድ እየሞከረ ነበር። ከዛ በተጨማሪ ደግሞ ካለመግባባትም ተጫዋቾች ጋር የተጋጨበት ሞመንትም ነበረ። እነ ራሽፎርድና ጋርናቾ ከስኳድ ውጪ የነበረበትን ምናስታውስ ይመስለኛል። ጋርናቾ ምንም እንኳን ከአሞሪም ጋር የተወሰነ ነገር ተስማምቶ ወደ ጨዋታው ቢመለስም በኤሮፓ ሊግ ፋይናል ከዛ በኋላ የሰጠው አስተያየት እንግዲህ አሞሪም አስቆጥቶ ተጫዋቾች ፊት እንግዲህ በሚቀጥለው ሲዝን ወደ ሌላ ክለብ እንደሚዘዋወርና ክለብ እንደሚፈልግ ነው ፊት ለፊት ነው የተናገሩት። እንግዲህ ጋርናቾም ሌላኛው እንግዲህ በዩናይትድ አጫወት በአሞሪም ስር ለሚሆነው አጫወት የማይሆን ተጫዋች ነው። እንግዲህ በዛ ላይ ደግሞ ከማቲያስ ኩኛ መፈረሙ ተከትሎ ጋርናቾ ቦታ ያገኛል የሚለው ነገር በጣም አጣብቂኝ ነው ለአሞሪም አጫውንም። ከዛ ተጨማሪ ደግሞ ከአሞሪም ጋር የፈጠረው ግብግብ ጋርናቾ በዚህኛው ሰመር ይለቃል ተብሎ ይጠበቃል። እንግዲህ የሚለቅበት ቡድን እየተባለ የሚገኘው ቼልሲና ናፖሊ ነው። ቼልሲ ምናልባት ለማስፈረም እድል ሊኖረው ይችላል፣ ወይ ደግሞ ናፖሊ ተጫዋቹ ጋር ትንሽ እድል ሊኖረው ይችላል ብዬ ማስበው ወደ ናፖሊ ነው። ናፖሊ ጋርናቾ ላይ ፍላጎት እንዳላቸው እንግዲህ አለ፣ ግን እስካሁን ድረስ ምንም አይነት የዩናይትድ ጋር የመጣ ጥያቄ የለም። ምናልባትም ጋርናቾ ናፖሊ ወይ ቼልሲ የሚለው ነገር በጣም አጣብቂኝ ነው። የእሱ ነገር እስካሁን ድረስ አልተወሰነም። አሞሪም ልጁ እንደማይፈልጉትና ክለብ እንዲፈልግ ነው የነገሩት። እንግዲህ የአጨዋወት ሲስተሙን ለመቀየር ቢሞክር ምናምን ነገር አይደለም፣ ከእሱ ጋር በፈጠሩት ጸብ ነው እንግዲህ ማይሆን ነገር ተናግሯል ብዬ አስባለሁ። አሰልጣኙ ምንም እንኳን ቢሳሳት ምንም እንኳን ቤንች ብትደረጉ ከአሰልጣኙ ጋር ማውራት ነው ያለባቸው። ራሽፎርድም ወጥቶ ሚዲያ ላይ ማይሆን ነገር ተናግሮ ነበር ትዝ የሚላችሁ ከሆነ። አሞሪም በምላሹ የሰጡት እኔ በሆን ኖሮ አሰልጣኝ ነበር ማዋራው፣ ሚዲያ ላይ መጥቼ አላወራም ነበር ያሉት። ከራሽፎርድ ያልተማረው ጋርናቾ እንግዲህ ከፋይናሉ ጨዋታ በኋላ እንደዛ የምናገሩ አንደኛ አሞሪም በመሸነፋቸው ንዴት ውስጥ ሊሆኑ ይችላሉ፣ ጋርናቾም ንዴት ውስጥ ሊሆኑ ይችላል። ግን በቃ በሁለቱም መንገድ የሆነ የማይሆን ነገር ነበር የተፈጠረው። ጋርናቾ እንግዲህ በአሞሪም ስል 2 ጎሎችን ብቻ ነበር ማስቆጠር የቻለው። ለአሞሪም ይሄን ያህል ወሳኝ ተጫዋች አይደለም። ካሉን ተጫዋቾች ለእኛ እንደ ዩናይትድ ደጋፊ ዩናይትድ እንደሚመለከት ሰው አሉን ከምናልቸው ተጫዋቾች ጋርናቾ አንደኛው ነው ማለት እንችላለን። ምክንያቱም ይሄን ያህል አመርቂ የሚያሳይ በግራው ክንፍ በኩል ተጫዋች ስለሌለ ጋርናቾን ነው ስም ጠቅሰን የምናነሳው። ግን ጋርናቾ በአሞሪም ሰው 2 ጎሎችን ነው ማስቆጠር የቻለው። 2 ጎል በጣም ትንሽ ነው ለአንድ የክንፍ አጥቂ ተጫዋች እና አሞሪም አጫወቱም አልተመቻቸውም፣ ከባሪው ጋር አልተስማሙ። ከአንድም 2 ጊዜ ነው እንግዲህ የተጋጩት። ጋርናቾ ይለቃል ከሚባሉ ተጫዋቾች በጣም በቁጥር አንዱ ነው ብዬ ማስበው። እንግዲህ ግን ዋጋውን ያራክሰዋል የሚለው ነገር አለ። አሞሪም እሱን አለመፈለጉ ሌሎች ቲሞች እንግዲህ ግዴታ ዩናይትድ መሸጥ ስላለበት ሌሎች ቲሞች ዋጋ ሲያመጡ ያራከሱ ሊመጡ የሚችሉ ነገሮች አሉ። ጋርናቾና የአሞሪም ነገር ሚዲያ ላይ ባይወጣ በጣም አሪፍ ነበረ፣ እዛው ተደባብሶ ቢቀርጥሩ ነበረ። ግን ሚዲያ ላይ ስለወጣ ምናልባት ክለቦች ጥያቄ ሲያቀርቡ የዋጋ ቀንሰው የማቅረብ ነገር ሊኖር ይችላል። እስቲ የምንመለከት ይሆናል። ሌላኛው ራሽፎርድ ነው። ራሽፎርድም እንዲህ አሞሪም ጋር ሰጣ ገባ ውስጥ ገብቶ ነበር። ትሬኒንግ አያደርግም በደንብ ምናምን ነገር እያሉት ነበር። እሱን ከማሰልፍ የ52 ዓመት ምናምን ነገር ሰውዬ ባሰልፍ ይቀላል ምናምን ብሎ ሚዲያ ፊት ለፊት ሲናገሩ ነበር። እንግዲህ ከዛ በኋላ ራሽፎርድ ከረጅም ጊዜ በኋላ የቀዩ ማሊያ አውልቆ እንግዲህ ወደ ሌላ ክለብ ለመጀመሪያ ጊዜ ወደ አስቶን ቪላ ሄዶ እንግዲህ መጫወት ችሎ ነበር። በቪላም ጥሩ ቆይታ ነበረው ማለት ይቻላል። በፕሪሚየር ሊጉ በሻምፒዮንስ ሊጉ አሪፍ ተሳትፎ ነበረው። ግን የዛ ጊዜ ማውቅቷል። አሁን ወደ ባርሴሎና የሚባል ነገር አለ። ባርሴሎና ተጫዋቹን ልክ እንደ ሳንቾ ቼልሲ የግዴታ የመግዛት ውል እንዳለው ባርሴሎና እሱን የማስፈረም ፍላጎት ይኖራል። ግን ተጫዋቹ ወደ ባርሴሎናም የሚሄድ ፍላጎት አለው። ዩናይትድ ግን ተጫዋቹን መሸጥ ነው የሚፈልገው፣ በውሰት ውል ምናምን ነገር አይደለም። ዩናይትድ ገንዘብ ያስፈልጋቸዋል። ኢንቨስት የሚያደርጉበት ብዙ ተጫዋቾች የመግዛት እድል ስለሚኖራቸው ብዙ ተጫዋቾች በዚህኛው ሰመር ወደ ዩናይትድ መምጣታቸው ስለማይቀር ገንዘቡ ነው የሚያስፈልጋቸው። በውሰት ውል ሰጥቶት የግዴታ የሚያደርጉት አይመስለኝም። የሳንቾን እንግዲህ አይተናል አይደል? ቼልሲ ሄዶ ግዴታ ውል ነበረ፣ እዛ በገንዘብ ስላልተስማማ ወደ ማንቸስተር ተመልሷል። አሁን ሳንቾ የዩናይትድ ተጫዋች ነውና ራሽፎርድ ላይ አንድ አይነት ስህተት የሚሳሳቱ አይመስለኝም የሳንቾን አይነት። ስለዚህ ራሽፎርድ ወደ ባርሴሎና የሚያመራም ከሆነ የግዢ ይመስለኛል ወደ ባርሳ የማምራቱ ነገር። ራሽፎርድም ወደ ባርሴሎና የመሄድ ፍላጎት አለው። ግን እስካሁን ድረስ
በጋርናቾም በራሽፎርድን በኩል ምንም አይነት ጥያቄ የቀረበ የለም። ዩናይትድ ጥያቄዎች አልቀረቡለትም። ተጫዋቾችን ለመሸጥ ፈቃደኛ ነው፣ ግን ማንም መጥቶ የሚጠይቅ የለም። ከብሩኖ ውጪ የተጠየቁት ጥያቄ የለም። ብሩኖን በራሱ እንግዲህ የአሊላንን ጥያቄ ውድቅ አልቋል። ያንን የመሰለ ገንዘብ ለክለቡ ምን ያህል ፍቅር እንዳለው ነው ያሳየው ብዬ አስባለሁ። አሞሪም ለሱ ግልጽ አድርገውለታል። እሱ ላይ መሰረት ያደረገ ጨዋታ እንደሚጫወቱ ነው የተናገሩት። ከዛ በኋላ ብሩኖ ብቻ ነው በዩናይትድ ቤት እስካሁን ድረስ ጥያቄ ከቀረበላቸው ተጫዋቾች እንግዲህ ራሽፎርድም ጋርናቾም እንግዲህ በቃ በቁጥር አንድ ቦታ ላይ የሚቀመጡ ይመስለኛል ከሚለቁ ተጫዋቾች መካከል ማለት ነው። ሌላኛው ሳንቾ ነው። ሳንቾ እንግዲህ ቼልሲ ቤት ወደ ካመራ በኋላ የግዴታ የመግዛት ውል ነበረ ቼልሲ እንትን ያለው። ግዴታ ማይገዛም ከሆነም ደግሞ 5 ሚሊዮን ፓውንድ ከፍሎ ወደ ማንቸስተር መመለስ ይችላል። ከሳንቾ ጋር ድርድር አድርገው ነበር በደሞዙ ምክንያት። ሳንቾ እንግዲህ ዩናይትድ ወደ ምንም አይነት የአውሮፓ መድረክ አለመሳተፉን ተከትሎ ደሞዙ ስለቀነሰ ቼልሲም ያንን ምክንያት በማድረግ እንዲህ ደሞዝ ቀንሰው እንግዲህ ሊደራደሩት ሞክረው ነበረ። ያ ነገር አልተሳካላቸውም። ሳንቾም አልተሳካለትም ማለት ይቻላል። ከክለቡ እንግዲህ ተለያይቷል ከቼልሲ ጋር። አሁን የዩናይትድ ንብረት ሆኗል። አሁን ሳንቾ እንግዲህ በቼልሲ ቤት እያለ ከዩናይትድ ደጋፊዎችም ጋር ተጣልቷል ብዬ አስባለሁ። አሞሪም ቢፈልጉት እንኳን አጫወቱ ይሆነኛል ቢሉ እንኳን ዩናይትድ ቤት ውስጥ መጥቶ የመጮት እድል አይኖረውም። እሱን ፍላጎት የለውም። ደጋፊዎቹም በሳንቾን በቀዩ ማሊያ ማየት አይፈልጉም። በነ ራሽፎርድ ኮመንት ስር ፍሪደም እያለ ሲሰጥ ነበረ። እሱ ነገር ትንሽ ደጋፊዎችን የሚያበሳጭ ነገር ነበርና ሳንቾ ምናልባትም ወደ ቀድሞ ክለቡ ዶርትመንት የማምራት እድል ሊኖረው ይችላል፣ ወይ ደግሞ ሌሎች ክለቦች አሉ። እስካሁን ድረስ ምንም አይነት የተወራ የለም ስለ ሳንቾ። ከቼልሲ ጋር ተለያይቷል የሚለው ነገር ነው። የዩናይትድ ንብረት መሆኑ ነው የተነገረው። እንግዲህ ቼልሲ ልጁን ወስደውት ነበረ። ሳንቾም ወደዛ ሲል የልጅነት ክለቤ ነው በጣም ብዙ ነገር ብሎ ነበረ። በኮንፈረንስ ሊጉም የፋይናል ጨዋታ ላይ እንግዲህ ጎል ማስቆጠር ችለው ነበር። ምናልባትም ጎሉን ሲያስቆጠር ሳንቾን ያስፈርሙታል የሚል ነገር ነበረ። አሪፍ በጣም የሚያምር ጎል ነበር ያገባው። ምናልባት ያስፈርሙታል የሚል ነገር ነበረ፣ ግን አላስፈረሙትም በደሞዝ ምክንያት። ቼልሲና ሳንቾ ተለያይቶ አሁን ወደ ዩናይትድ ተመልሷል። ዩናይትድ ሌላ የመሸጥ ግዴታ ያለበት እንግዲህ ሶስተኛ ተጫዋች ይመስለኛል ከጋርናቾ ከራሽፎርድ፣ ከዛ ደግሞ አሁን ሳንቾ ሶስተኛ ግዴታ የሆነበት ተጫዋች ነው። እነዚህ ሶስት ተጫዋቾች ወዴት ያመራሉ የሚለው ነገር ለዩናይትድም አሳሳቢ ነው። ተጫዋቾች እንደሚያመጣው የመሸጥም አሳሳቢ ነገር አለበት ግዴታ። እነዚህ ተጫዋቾች ከክለቡ መሰናበት ስላለባቸው የሆነ ነገር መፍጠር የሚችሉ ይመስለኛል። ሌላኛው ደግሞ አንቶኒ ነው። አንቶኒ እንግዲህ በላሊጋው ሄዶ ሪያል ቤቲስ ላይ የሚገርም ዓመት አሳልፏል ማለት ይቻላል። ግማሽ ዓመት ቢሆንም ለራሱ አንቶኒን የመለሰበት ሚዲያዎች በደንብ አንቶኒን ያገኙበት የአያክሱን አንቶኒ የመሰለውን አንቶኒ ያገኙበት ነገር ነው። ለሪያል ቤቲሶች ምርጥ ተጫዋቻቸው ሆኖ ነበር ያሳለፈው፣ ግን ከነሱ ጋር መለየት ችሏል። አሁንም አንቶኒ የዩናይትድ ንብረት ሆኗል። ምናልባት አንቶኒ ከቴናግ ጋር ያላቸው ግንኙነት አሪፍ ስለሆነም ቴናግ እድል በጣም በዩናይትድ ቤት ሰጥተውታል። እሳቸውም ስላመጡት ወደ ሊቨርፑል የማምራት እድል ሊኖር ይችላል። እሳቸው እንዳመጡት እሳቸው ሊሰበስቡት ይችላሉ የሚለው ነገር አለ። ሪያል ቤት በግዢ እንደማይቆይ በጣም ግልጽ ነው። ዩናይትድ የሚፈልገውን አይነት ብር እነሱ መክፈል አይችልም። ምናልባትም የአንቶኒ ደሞዝ ደግሞ አለ፣ በእሱም ላይ ይስማሙ ይችላሉ። ዩናይትድ ቤት አሁን ችግር የሆነባቸው ተጫዋቾቹ ያላቸው ደሞዝ ነው። ወደ ሌላ ክለብ ለመሄድ ደሞዛቸውን የመቀነስ ፍላጎት አይኖራቸውም። ደሞዙን ቀንሶ ለመቀላቀል የፈለገ ተጫዋች እስካሁን ድረስ ራሽፎርድ ብቻ ነው። ባርሴሎና የሚያቀርበው ከሆነ ደሞዙን ቀንሶ ወደ ባርሴሎና መሄድ ፍላጎት እንዳለው እንግዲህ ነው እሱ የተነገረው። ሌሎቹ ግን የደሞዝ ነገር ያሳስባቸዋል። ከፍተኛ ደሞዝ ነው ዩናይትድ ለተጫዋቾቹ እያወጣ የሚገኘውና እሱ ነው አንደኛ ተጫዋቾቹን በቀላሉ መልቀቅ እንዳይችል ያደረገው። አንቶኒም እንግዲህ ሌላኛው ተጠባቂ ተጫዋች ነው። በዚህኛው ሰመር ይለቃል ከሚባሉ ተጫዋቾች ሌላኛው እንግዲህ ራስመስ ነው። ራስመስ በዩናይትድ ቤት አመርቂ የሚባል የአጥቂ ስፍራ አይደለም። በቃ ምንም እያገለገለን አይደለም ማለት ይቻላል። ልጁም በጣም ዩናይትድ ታክሶታል ብዬ አስባለሁ። በጣም በቋሚነት ብዙ ጨዋታዎችን ጀምሯል፣ ግን ምንም አይነት ለውጥ እያሳየ አይደለም። አጨዋወቱን እየቀየረ አይደለም። ከአሰልጣኝ አሰልጣኝም ምንም የተለየን ራስመስ አላየንም። 3 አሰልጣኝ ላይ አርፏል። እንግዲህ በቴናግ በቫን ስትሮይ ትንሽ እንኳን ቢሆን የተወሰነ ነገር ሊያሳይ ይችላል ብዬ አስቤ ነበር፣ ግን ምንም የሚያሳየው ነገር የለም። በአሞሪም ጊዜም አሞሪም እንደውም ሲከላከሉለት ነበሩ፣ እንደ ቡድን ነው እንጂ የእሱ ችግር አይደለም ብለው ብዙ ነገር ሲሉት ነበር። ግን ደግሞ ራስመስ ስኬታማ አልሆነም። በጣሊያን ሴራ ግን ስኬታማ እንደሚሆን ይጠበቃል። ኢንተር እሱ ላይ በጣም አጥብቀው እየጠየቁ ይገኛሉ። ከሌሎቹ ተጫዋቾች ግን ለየት የሚያደርገው የኢንተር ፍላጎት ራስመስ ላይ መኖሩ ነው። ሌሎቹ ብዙ ቡድን ፈላጊ የላቸውም እና ደፍሮ የመጣ የለም። ራስመስ ላይ ግን ኢንተር በጣም ፍላጎት አለው። ለዛ
የራስመስ ነገር ትንሽ የሚሳካ ይመስለኛል። ቪክተር ኮሬሽ ዩናይትድ መምረጡን ተከትሎ ዩናይትድ እዛ ላይ የሚሰሩ ከሆነ ራስመስ መውጣቱ የማይቀር ነገር ነው። ዚርክዚም እንደ አጥቂ ስለሚሆን ሁለት አጥቂዎችን ቤንች አድርጎ ሌላ በሶስተኛ አጥቂ መጫወት ልክ አይመስለኝም። በዚህ በኩል ደግሞ ታዳጊ ቺዶም ስላለ ዩናይትድ በራስመስ ላይ ያላቸውን የመጨረሻ ተስፋ ቆርጠዋል ብዬ አስባለሁ እና ራስመስ ወደ ኢንተር የሚለው ነገር በጣም ሰፊ ነገር ነው። ራስመስም ወደ ሴሪያው ተመልሶ የመጫወት ፍላጎት ይኖራል ብዬ አስባለሁ። ምክንያቱም ሴሪያው እዛ ያለ በጣም አሪፍ አቋም ነበረው። ብዙ የሚፈልጉት ቲሞች ነበሩ፣ ጁቬንቱስ፣ ናፖሊ፣ ኢንተር የሚፈልጉት ቲም ነበረው። አሁን ኢንተር በደንብ ገፍቶ እየመጣ ነው። ስለዚህ ወደ ሴሪያው የመመለስ እድል ይኖራል። ኢንተር እንግዲህ በሊጉ ሁለተኛ ነው የጨረሰው። በሻምፒዮንስ ሊጉ የፋይናል ተጋጣሚ ነበር። ስለዚህ ራስመስ እነሱን የመቀላቀል ፍላጎት አይኖረውም ብዬ አላስብም። ለራስመስም ጥሩ ነው፣ ለዩናይትድም ጥሩ የሆነ ሽያጭ የሚሆን ይመስለኛል። ይሄኛው እንግዲህ አሪፍ ዝውውር ይመስለኛል። ቪክተር ኮሬሽ ዩናይትድ የሚመጣ ከሆነ ራስመስ ምንም ጥቅም የሌለው ተጫዋች ነው። ሌላኛው እንግዲህ ኦናና ነው። ኦናና በጣም ዩናይትድ ቤት ውስጥ ካየናቸው ወርስት ጎልኪፐሮች ማለት እንችላለን። በጣም ብዙ ስህተቶችን በጣም የደጋፊውን ልብ የሚሰብር ስህተቶችን ነው እና ከአንዳንድ እየታረመ ያልመጣ በረኛ ዋጋ ሲያስከፍለን የነበረ በረኛ ነው። አሁን ላይ ደግሞ በአውሮፓ መድረክ አለመሳተፋችን ተከትሎ ደሞዝ ተቀንሷል የሚለው ነገር ቅሬታ ተሰምቷል። እንግዲህ ቅር ብሎታል የሚል ነገር አለው። ያው ውሉ ነው እንግዲህ ውል ላይ ስትፈራረሙ የገባችሁትን ነገር ቅር አላችሁም አላላችሁም ያ ነገር የሚደረግ ይሆናል። ኦናና ቅር ተሰኝቷል የሚለውን ዜና ሰማ በጣም ነበር የገረመኝ። እንደ ኦናና ዩናይትድ ቤት ውስጥ በጣም የከሸፈ ነገር ያደረገ ተጫዋች አለ ብዬ አላስብም። ራስመስ ጎሎቹን አያስገባም፣ አይኑ አያስቆጥርም፣ ግን ደግሞ ዩናይትድን ዋጋ አላስከፈለም። ራስመስ በጣም ሊታች የሚችለው ተጫዋች ከኦናና ቀጥሎ ራስመስ ነው ብዬ አስባለሁ። ግን ልዩነታቸው በጣም ሰፊ ነው። ኦናና ግን ዩናይትድን በጣም ብዙ የሚባሉ ኳሶችን፣ ጎሎችን ዩናይትድን የሚያስከፍሉ ጎሎችን እንግዲህ ሲቆጠርበት አይተናል። በጣም ብዙ ደጋፊዎች ሲናደዱበት፣ በጣም እሱ ኦቨር ኮንፊደንሱ በጣም ዋጋ ሲያስከፍሉ አይተናል ነው ቴናግ በእግሩ ይጫወታል፣ በእግሩ ኳስ አሪፍ ነው ሲመሰረት ምናምን ብለው እሱን አጥተው ዲያን ሲሸጡ ያ የእግሩንም ነገር አላየ ነው። አሁን አሊሰን አሲስት ሲያደርጉ ምናምን ነገር አይተናል። ግን ኦናና ይሄን ያህል የተሻለ አሲስት እንኳን አይደለም ክሮስ ሲያደርግ በዩናይትድ ቤት ውስጥ አልተመለከተውም እና መቶ መሀል ሜዳ ድረስ ዝም ብሎ ከመቆም ውጭ ኦናና ያሳየን ተአምር ያለ አይመስለኝም በዚህ ክለብ ውስጥ ነው። ኦናና ምናልባትም ኤሚሊያኖ ማርቲኔዝ ወደ ዩናይትድ የሚመጣ ከሆነ እሱ ኦናና የመልቀቅ እድሉ በጣም ሰፊ ነው። ምናልባትም ማረፊያው ባይታወቅም የኦናና ምናልባት የሳውዲ ሊግ ቲሞች የሚፈልጉት ይመስለኛል። የሳውዲ ሊግ ቲሞች እንግዲህ ለኦናና የሚሆነውን የበጀት ወይ ደግሞ የሳምንት ደሞዝ ከሱ ከሚፈልገው ወይ ደግሞ ዩናይትድ ቤት ከሚከፍሉት በላይ የመክፈል እድል ይኖራቸዋል ብዬ አስባለሁ። ያው አረቦች ጋር ብዙ ብር ስላለ ማለት ነውና ኦናናም ይለቃል ተብሎ ከሚታሰቡ ተጫዋቾች መሀል አንደኛው ነው። ሌላኛው ካስሜሮ ነው። ካስሜሮ ከአሞሪም ከመጡ በኋላ እንግዲህ እንደ አዲስ ነበረ አዲስ ሰው የሆነብንና አሪፍ እንቅስቃሴዎችን ማድረግ ችሎ ነበረ። ማኑኤል ኡጋርቴን ቤንች ማድረግ ችሎ ነበረ። በቋሚነት ሲሰለፍ ነበረ ለፋይናል ጨዋታ ለአሪፍ ጨዋታዎች እንግዲህ አሞሪም ቤንች አድርገው ሲያስጀምሩ ተመልክተናል እና ካስሜሮ ምናልባትም በሚቀጥለው ሲዝን አሞሪም እሱ ላይ ዲፔንድ ያደረገው ኦር ደግሞ እሱ ቋሚ አድርገው የመጫወት ፍላጎት ያላቸው አይመስለኝም። ቡድናቸው ላይ የተሻለ ተጫዋች ስላልነበረ ኦር ደግሞ ከማኑኤል ኡጋርቴ እሱ ይሻላል በሚለው ይመስለኛል ካስሜሮ ሲያሰልፉ የነበሩት። ግን አሁን ላይ ካስሜሮ በሚቀጥለው ሲዝን ለዩናይትድ ቲም ይመጥናል ብዬ ከማላስባቸው ተጫዋቾች መሀል አንደኛው ነውና ወደ ሳውዲ ሊግ ነው ብዬ ማስበው ካስሜሮ ከእድሜው አንጻር ምናምን እና የሚፈልገውም ቲም ብዙ የለም፣ ጥያቄዎች የሉም። ሳውዲ ሊጎች ናቸው ምናልባት ለመጠየቅ እሱም ደፍሮ የሚመጡት። ካስሜሮ ምናልባት ደሞዙን ታውቁታላችሁ ብዬ አስባለሁ። በጣም ከፍተኛ ደሞዝ ነው። ዩናይትድ ችግሩ ብዬ ማስበው የሚከፍለው ደሞዝ ነው። ለመሸጥ ራሱ አይሆንም። ተጫዋቾች በሌላ ክለብ ሲደራደሩ ማይስማሙበት ምክንያት ደሞዛችሁ ዩናይትድ ቤቱ ሲከፈላችሁ የነበረው ደሞዝ እና አዲሱ ክለብ ሲገቡ የሚከፈላችሁ ደሞዝ በጣም ልዩነት ስላለው ለዛ ነው ብዙ ተጫዋቾች ማይስማሙትና የሳውዲ ሊግ ነው እኛን ሊያተርፈን ወር ደግሞ የእኛን ተጫዋቾች ሊገዙልን ሴቭ ሊያደርጉልን የሚችሉት ብዬ አስባለሁ። እነዚህ ተጫዋቾች እንግዲህ አሁን ላይ ሊሸጡ ግዴታ ገበያው ላይ ያሉ ተጫዋቾች ናቸው። ዩናይትድ ማንም ቲም መጥቶ እነዚህ ተጫዋቾች ቢጠይቅ ለመሸጥ አያንገራግርም ብዬ አስባለሁ። ወጣቱና ገና ታዳጊ ጋር ናቸው እስከ ጎለመሰው የሚባሉ የኳስ ጣሪያ ላይ ደርሷል ከሚባለው ካስሜሮ ድረስ ከ20 እስከ 30 እድሜ ያላችሁ ተጫዋቾች እንግዲህ የዩናይትድ ቤትን ለቀው ይወጣሉ ተብሎ ይጠበቃሉ። ምናልባትም ያልተጠበቁ ዝውውሮች ሊኖሩ ይችላሉ። ምናልባት ስማቸውን ሳናስባቸው ዩናይትድን ለቀው ሊወጡ የሚችሉ ተጫዋቾች በዩናይትድ ቤት ሊኖሩ ይችላሉ። እነሱን እንግዲህ ምንመለከት ይሆናል። እነዚህ ተጫዋቾች ግን ማረፊያቸው የት ነው?
በጣም አሳሳቢ ነገር ይመስለኛል። ዩናይትድ ተጫዋቾችን ሲያመጣ ግዴታ ተጫዋቾችን መሸጥ አለበት ብዬ አስባለሁ እና እነዚህ ተጫዋቾች መጨረሻቸው ምን እንደሚሆን የምንመለከተው ይሆናል። ዩናይትዶች አሁን ላይ ተጫዋቾች ልክ እንደሚገዙት ሁሉ ልክ ተጫዋቾችን መሸጥም ስራ እንደሚሆንባቸው በዚህኛው ሰንበት ተስፋ አደርጋለሁ። በጣም ብዙ ተጫዋቾች ወደ ዩናይትድ ይመጣሉ፣ በዛም ብዙ ተጫዋቾችም ከዩናይትድ ይለቃሉ። እነ ኤሪክሰን እና ላይንደሎፍ እንግዲህ ኦፊሻሊ መጀመሪያም ስለታወቀ ብዬ ነው ጸጥ ያልኳችሁ። እነዚህ የተረጋገጡ ናቸው። ግን ደግሞ የተወሰነ ብር አግኝተንባቸው የሚሻላቸው ተጫዋቾች ላይ ፎከስ አድርገን የምናወራበት ረዘም ያለ ነገር ሊኖር ይችላል። እነዚህ አሁን ላይ ግዴታ መሸጥ ያለባቸው ተጫዋቾች ናቸው። አዳዲስ ነገሮች ካሉ እንግዲህ ክለባችሁ ተጫዋቾች ከሌላ ክለብ ጋር ሲያዝ ደግሞ እነሱን እየመጣን የምናወራው ይሆናል። ክለባችን ዩናይትድ ደግሞ አዳዲስ ግዢዎች እንግዲህ ከማቲያስ ኩኛ፣ ከብራያን ቦምቤሞ፣ ቪክቶር ዮኬሬሽ ከሚያደርጋቸውን ነገሮች ደግሞ በደንብ እናወራበታለን። አዳዲስ ነገሮች ሲሰሙ በዚህ በዩቲዩብ ቻናል እንግዲህ ማወራችሁ ይሆናል። ሰብስክራይብ ማድረጋችሁን እንዳረሱ። የዛሬ ቪዲዮአችን እንግዲህ እነዚህ የሚለቁ ተጫዋቾች ብዬ አሰብኳቸው ነውና ዩናይትድ ይለቃቸዋል ተብሎ የሚጠበቁ ተጫዋቾች እነዚህ ናቸው። ማረፊያቸው የት ነው የሚለው ነገር በጣም አሳሳቢ የሚሆን ይመስለኛል። በቀናት ውስጥ ወር ደግሞ በዚህኛው የሰመር ሁኔታ የምንመለከተው ይሆናል። አዳዲስ ነገር ካለ በሌላ ቪዲዮ እንገናኛለን። ይመቻችሁ።